በእስልምና ውስጥ ድንግል ማርያምና ኢየሱስ ክርስቶስ ያላቸው ቦታ ምን እንደሆነ ማወቅ ፈልጋለሁ አለ ቁርአን ላይ ታሪካቸው አለ ምን ጥያቄ አለው በእስልምና ውስጥ ቁርአን ላይ እሺ በቁርአን ምዕራፍ ውስጥ ብቸኛ ስሟ የተነሳ ሴት እናታችን መርየም ናት እኛ እናታችን መርየም ቁርአን ምዕራፍ ስሟ የተሰየመላት ብቸኛ ሴት ምዕራፍ እኮ ነው ታሪኩማ በጣም በሰፊው ነው እንግዲህ በእስልምና ውስጥ የንጽህና ተምሳሌት ተብለው የሚጠቀሱ አራት ሴቶች አሉ የመጀመሪያዋ እናታችን መርየም ናት መርየም ቢንት ዕምራን التي احسنت فرجها ያላት ያቺ ንጽህና የጥብቅነት ተምሳሌት ይላታል ብጽዕ ናት ቅድስት ናት ክብርት ናት የተመረጠች ሴት ናት ከዓለማት የተመረጠች ነች ይላታል ቁርአን ላይ በዛ ልክ የተመረጠች በዛ ልክ የተቀደሰች በዛ ልክ ክብር የተሰጣት ሴት ናት እናታችን መርየም አለይሃ ሰላምና እዝነት በሷ ላይ ወረድና መርየምን የሚያነውርሱ የጠላት ማርያምን የሚያወግሱ የጠላት ይሄ ያላወቀ የሰውነትን ልክ ያልተረዳ ብቻ ነው ያንን ቁርአን ውስጥ ከ14 ጊዜ በላይ ነው ስሟ የተነሳው አንተ እናታችን መርየም ከመጽሐፍ ቅዱስ የበለጣለ ማለት በከፍተኛ ደረጃ ስሟ ከተወሳባቸው ክብሯ ከተገለጸባቸው ሴቶች ውስጥ አላህ ቁርአን ላይ ለአማኞች ሞዴል ብለው ካስቀመጣቸው ሁለት ሶስቶች የመጀመሪያው እናታችን መርየም ናት ضرب الله مثلا للذين آمنوا امرأة عمران ይላል አላህ ለነዛ ለአማኞች ምሳሌ አድርገን ያመጣናት ያቺ ኢምራን ልጅ ሴት ልጅ ሆነችው ክብርት መርየም ናት ይላል ለምን ነው የከበረው የቅድስና ተምሳሌት ናት እንግዲህ አላህ Subhanahu Wa Ta'ala መርጧት ፈተና ውስጥ እንድታልፍ አድርጓት አላህ Subhanahu Wa Ta'ala መልእክተኛኛ ነብዩላህ ኢሳ አለይሂ ሰላም ልክ እንደዚሁ ለታቸው ነው ምናምነው ኢሳ አለይሂ ሰላም ተብሎ ቁርአን ውስጥ ኡሉል አዝም ሚን الرسل የሚባሉ የጽናትና የፈተና ተምሳሌት ተብለው የሚጠቀሱ በእስልምና ውስጥ ትልቅ ነቢያቶች 5 አሉ አብርሃም ኖህ መሐመድ ሙሴና ኢሳ ናቸው ኢየሱስ ክርስቶስ አምስቱ የጽናትና የከፍታ ተምሳሌት መገለጫዎች ናቸው ከነዛ ውስጥ አንዱ ሰይድና ኢሳ አለይሂ ሰላም ናቸው ኢየሱስ ክርስቶስ ማለት በከፍተኛ ደረጃ ታሪካቸው ከተወሳ ክብራቸው ከተገለጸ ነቢያቶች ወይም ደግሞ የአላህ Subhanahu Wa Ta'ala ምድር ላይ ከላካቸው ልዩ ፍጥረቶች ውስጥ አንዱ የአላህም የፍጥረቱ ትልቅ ማሳያ የሆነ ከእናትና ከሴት ልጅ ብቻ የተፈጠሩ በድንግልና እንደተወለደ ታምናላችሁ እንዴ በድንግልና እንጂ ሌላ ምን አለ ይሄው ነው ያን ያወገዙት አይሁዶች ናቸው እዛ ነው ዛሬ ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም በጣም ይገርማል አለማወቃችን ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ ይሄ አለመንቃት አለማወቅና ደግሞ ባላወቅነው ነገር ላይ ራሳችንን እንዳዋቂ አድርገን መነሳታችን ዋጋ ያስከፈለን ይመስለኛል ለዛ የመካከለኛው ምስራቅ ለሁላችንም ለሙስሊሙ ለክርስቲያኑ ለአይሁዱ